ፊልማችን የሚጀምረው በለንደን ከተማ ውስጥ ነው። በዚያም ኩዊን የሚባል አንድ ልጅን እናያለን። በዚህም ጊዜ እናቱን ለማግኘት በአቅራቢያው ወዳለው የምድር ስር ባቡር ጣቢያ ይሄዳል። እዚያም የግንባታ ስራ እየተሰራ ነበር። እናቱም ካራን በተቆጣጣሪነት ስራ ትሰራ ነበር። ኩዊንና እናቱ እየተነጋገሩ ሳለ አንድ ሰራተኛ ወደ እነሱ ጋር ይመጣና ከዚህ በታች የሆነ ችግር እንዳለ ይነግራቸዋል። በቁፋሮ ላይም እያሉ አንድ ትልቅ የሆነ ጉድጓድን ያገኛሉ። ከዚህ በፊት እዚህ ቦታ ላይ ጉድጓድ ስለመኖሩ ምንም አይነት ሀሳብ አልነበራቸውም። ኩዊንም ይህንን በሚመለከትበት ሰዓት ይደነቃል። እናም ወደ ጉድጓዱ ይገባል። ይህንንም ለማወቅ ብሎ ነበረ ወደ ጉድጓዱ የገባው እና ያ ዋሻ ውስጥ እንደገባ በድንገት እሳት ከወለሉ ይነድ ጀመር። ኩዊን ይህንንም ሲያይ ይደነግጣል። ግን በድንገት የዋሻው ግድግዳ መንቀሳቀስ ጀመረ። ኩዊንም በውስጡ በጣም ግዙፍ የሆነ ፍጡር እንዳለ ያስባል። ፍጡሩን በድንገት በኩዊን ፊት ላይ ይተፋል። ከዚያም በኋላ ኩዊንም ያንን ዋሻ ይለቃል። ስለዚህም ፍጡር ለእናቱ ለመናገር ሲል ነበር። ካራንም የኩዊንን ፊት ባየች ጊዜ በጣም ተፈራለች። ፊቱንም እንዲታጠብ ወሰደችው። እሷም በልጇ ጭንቀት ምክንያት ምንም አይነት ትኩረትን አልሰጠችውም ነበር። ኩዊንም የተፈጠረውን ነገር ለመናገር ይሞክራል። ሁሉም ሰራተኞች በዚያ ዋሻ ውስጥ የሆነ ነገር እንዳለ ተረድተው ነበረ። በድንገትም የምድር ውስጥ ባቡር ጣቢያው አጠቃላይ መንቀጥቀጥ ጀመረ። እናም ትልቅ ፍጡር ከአፉ ውስጥ አስፈሪ እሳትን ወደ ዋሻ ውስጥ መጥፋት ጀመረ። አሁን ካራን በፍጥነት ኩዊንን ወሰደችው ከዛ ለመውጣት ፈልጋ። አሁን ኩዊን አንድ ግዙፍ ፍጡር እንዳለ ለመናገር ትፈልጋለች። እናም ብዙም ሳይቆይ የዚያን ማስረጃ በአይኗ ፊት ታያለች። አንድ ትልቅ የሆነ ድራጎንን ያያሉ። ድራጎኑም ኢሊቬተሩን በኃይል ማንቀሳቀስ ጀመረ። ከዚያም ካራን ጭንቅላቷ ላይ ከባድ ጉዳትን ያጋጥማታል እና በቦታው ላይም ትሞታለች። ይህንንም ያደረገው ድራጎን ከብዙዎቹ ድራጎኖች አንዱ ነበረ እና ብዙም ሳይቆይ ድራጎኖቹ ከዋሻ ውስጥ ይወጣሉ። መላ ፕላኔቱንም ይቆጣጠራሉ። ከ18 ዓመት በኋላም አሁን የሰው ልጅ ከምድር ላይ ሊጠፋ ተቃርቧል እና በምግብ እጦት ምክንያትም ድራጎኖችም እየሞቱ ነበረ። አሁን ላይ ኩዊን ወጣት ሆኗል። በስኮትላንድ ድንበሮች ላይ ከአንዳንድ ጓደኞቹ ጋር አንድ የፈረሰ ቤተ መንግስት ውስጥ ይታያል። ሁሉም ሰው ኩዊንን እንደ መሪያቸው አድርገው ይቆጥሩታል እናም በጣም ያከብሩታል። በድራጎን በተሞላ ዓለም ውስጥ መኖር በጣም ከባድ ነበር። አሁን ላይ ደግሞ የምግብ እጥረት ህዝቡን እያሰቃየው ነው። ከዚያም ከቤተ መንግስቱ ውስጥ የሚኖር አንድ ሰው ሰዎችን ሰብስቦና አደራጅቶ ስለዚህም ያፈሩትን ሰብል እንዲሰበሰቡ ያደርጋል። ምክንያቱም ከባድ የሆነ የምግብ እጥረት ስላጋጠማቸው ነበር። ይህንንም እንደሰማ ኩዊን ሰዎችን ያስቆማቸዋል። አዝመራውም ገና እንዳልደረሰ ይነግራቸዋል። እናም ትንሽ ጊዜ እንዲጠብቁ ካልጠበቁ ምርታቸው እንደሚቀንስ ያስረዳቸዋል። ኤዲም የተባለ ሰው ዛሬ ካልበላን ነገን ማየት እንደማይችሉ ይነግረዋል። ኩዊንም በቃሉ ጸንቶ እንዲሄዱ አልፈቀደላቸውም ነበር። የሁሉንም የመኪና ቁልፍ ነቅሎ ይወስዳል። በሁለቱም ቡድን መካከል ቁጣቸው እየጨመረ መጣ። ያኔ ነበር የኩዊን ምርጥ ጓደኛ ክሪዲ እዛ የመጣው። በዚያም ሰዓት ኤዲ እንዲህ እያለ ነበረ፣ ቤተ መንግስቱ እስር ቤት ነው እንዴ ይላል። ክሪዲም አስከትሎ እንዲህ ይለዋል፣ መሄድ የሚፈልግ እሱ ነፃ ነው። በዚህ ውሳኔ ሁላችንም ለምን ችግር ውስጥ እንገባለን? ግን ይህንን አስታውሱ፣ ከዚህ የወጣ እሱ ተመልሶ መግባት አይችልም። ይህንንም ጉዳይ ለጊዜው በዚሁ እንፍታው። እናም ኤዲ አልወጣም። ከዚያም በኋላ ኩዊንና ክሪዲ በመጠለያ ውስጥ ያሉትን ልጆች ይንከባከባሉ። እነሱንም ለማዝናናት ይጫወታሉ። ሁሉም ልጆች ከመተኛታቸው በፊት ጸሎትን ያደርጉ ነበር። ይህ በእንዲህ እንዳለ በኩለ ሌሊት ላይ ኤዲ የመኪናዎችን ቁልፍ ሰርቆ ጓደኛውን ማይክልን ቀስቅሶ ለሚስቱም ለማንም ሰው እንዳትናገር ይነግራታል። ጥቂት ተጨማሪ ሰዎችንም ይቀላቅላል። መኪናም ሰርቆም በጸጥታ ከበሩ ይወጣሉ። ከትንሽ ደቂቃ በኋላ ኩዊንም በንፋስ ድምፅ ምክንያት ይነቃል። እሱም አንድ ትንሽ ልጅ በመንገድ ላይ ፈርቶ ተቀምጦ ያየዋል። ልጁም ለኩዊን ይጠይቀዋል፣ ይሄ ንፋስ የድራጎኑ ነው ብሎ። ኩዊንም ልጁን በራሱ ክፍል ውስጥ ያስገባዋል። ምክንያቱም ልጁ በጣም ፈርቶ ስለነበረ ነው። በዚያም ሰዎች በቁራ ደንግጠው ከእንቅልፋቸው ይነቃሉ። ይህ በእንዲህ እንዳለ ኤዲ እና የሱ ጓደኞች ቲማቲሙን መልቀምና መብላት ጀመሩ። ከዚያም ሰዎች በሰማይ ላይ እንግዳ ነገርን ያያሉ። ሁሉም ሰውም እንዲጠነቀቅ አላርምን መደወል ጀመሩ። በአላርሙ ምክንያትም የማይክል ሚስት ትፈራለች። ሁሉንም ነገርም ለኩዊን ትነግረዋለች። ሰዎችም በእርሻው ቦታ ላይ በድራጎኑ ጥቃት ይደርስባቸው። ጥቃቱንም ኤዲ ሲያይ በጣም መፍራት ይጀምራል። እናም ቤተሰቡን ለማዳን መሮጥ ይጀምራል። ሚስቱን ራሄልን ያገኛታል። ይሁንና ልጁን ግን ማትረፍ አልቻለም ነበር። ኤዲ ጓደኛው ማይክልን ፊት ለፊቱ ላይ ይቃጠላል። ከድራጎኑ ለማምለጥ በሚሞክርበት ጊዜ ኤዲ ጓደኛው ማይክልን ፊት ለፊቱ ይቃጠላል። ድራጎኑ ጥቃት ስላደረሰባቸው በጣም ይፈራሉ። እናም ድራጎኑ በየቦታው እሳትንና ሽብርን ፈጠረ። የኤዲ ቤተሰብን በሁሉም አቅጣጫ በእሳት ተከበው መሃል ላይ ቀሩ። ከዚያም ኩዊንና ክሪዲ ኤዲን ለመርዳት ይወስናሉ። እዚያም እንደደረሱ ዶን በመኪና ውስጥ አውቶማቲክ መሳሪያ አግኝቶ መሳሪያውንም የመተኮስ ኃላፊነት ይሰጠዋል። እናም ድራጎኑ መንገዳቸውንም በእሳት ነበልባል ይዘጋዋል። ዳንም በዚህ ምክንያት ይሞታል። ወደ ቤተ መንግስቱ እንደተመለሰም ኩዊን አንድ ውሳኔን ይወስናል። ከኤዲ ጋር
ጋራም ላለመጣላት ነበረ፣ ምክንያቱም ኤዲ ልጁን ስላጣ ነበር። ነገር ግን አሁን ላይ ሁኔታው ከበፊቱ የበለጠ የከፋ ነበረ፣ ምክንያቱም በዚህ ክስተት መላ ሰብላቸው ሙሉ ለሙሉ ስለወደመ ነበር። በማግስቱም አንድ አጄ የሚባል ሰው በቤተ መንግስት ውስጥ አንድ ድምፅን በሬዲዮ ይሰማል። እናም ባሎንን ያስጠነቅቀዋል። ባሎም አንድ ታንክን ወደ ቤተ መንግስቱ ሲመጣ አይቶ አላርሙንም ያበረዋል። በቤተ መንግስቱ ውስጥ ላሉ እያንዳንዱ ሰው ደህንነት ሲባል መሳሪያን ያወጣሉ። ይሁንና ጥይት ጨርሰው ነበረ። ክሪዲም ምናልባት ከፊት ያሉት ሰዎች ሊያጠቁን አልመጡም ይሆናል፣ እንደውም የተረፈ ሰው ስላለ ደስ ሊላቸው ነው የሚገባው ይላቸዋል። ነገር ግን መኪናዎቹ እንደቆሙ ክሪዲም ይፈራል። እነዚህ ሰዎች ከአሜሪካ የመጡ ናቸው። የእነሱም መሪ ቮንዛን ይባላል። ቮንዛንም አውሮፕላንም መልሰው እንደሰሩና በእርሱም እንደመጡ ይነግረዋል። በምናርፍበት ሰዓት በትክክለኛው ቦታ ላይ አላረፍንም ነበር። እናም 100 ሰዎች አብረውኝ አሉ። እኛ ዛሬ ምሽቱን እናንተ ጋር ማሳለፍ ነው የምንፈልገው ይለዋል። ክዊን ግን የእነሱን ወሬ አላመነም ነበረ፣ በተለይ የቮንዛንን ታሪክ። ምክንያቱም በሰማይ ላይ አውሮፕላን ለማብረር የማይቻል ነበር፣ በሰማይ ላይ ድራጎኖች ስላሉ ነው። ቮንዛንም ክዊን እንዳላመነው አወቀና በዚህ ቦታ ላይ ነገ አንድ ድራጎንን እንደሚገሉ ይነግረዋል። እርሱም እንዲያምነው የድራጎንን ጥርስ ያሳየዋል። ይህንንም ሲመለከት ክዊን በጣም ይደነቃል። እናም መኪናዎቹን እንዲያስገቡ ይፈቅድላቸዋል። ክሪዲም በዚህ ውሳኔው በክዊን ይበሳጭበታል። ቮንዛንም ድራጎኑን ሊገለው እንደሚችል ሲነግረው ክሪዲም ይስቃል። ምክንያቱም ድራጎን እንደተገደለ የሰማው ዜና ከዛሬ 18 ዓመት በፊት ነበረ። እሱም በሰራዊት እጅ ነበር። ክሪዲም የቮንዛንን ሄሊኮፕተር በተመለከተ ሰዓት ይደነግጣል። ቮንዛንም ቀላል ሰው እንዳልሆነ ይረዳል። ክዊንም ከሄሊኮፕተሯ አብራሪ ጋር ይተዋወቃል። እሷም ሴት ነበረች። ስሟም አሌክስ ይባላል። ጓደኞቿም አርክ ኤንጅል ብለው ነው የሚጠሯል። ምክንያቱም ከሄሊኮፕተር ላይ ያለ ፓራሹት ስለምትዘል ነበረ። እንደዛ የምታደርገውም የድራጎኑን ትኩረት ለመሳብ ብላ ነበረ። እሷም ድራጎኑን በዱር ስለመያዝ ስታወራ በንግግሯ ይስቃል። ነገር ግን አሌክስ በድርጊቱ እሱን አልወደደችውም። ክዊንም ለክሪዲ ይነግረዋል ትንሽ መጠበቅ እንዳለባቸው፣ ምክንያቱም በእነዚህ አዳዲስ ሰዎች ላይ ሙሉ ለሙሉ እምነት አልነበራቸውም ነበር። አሌክስ እና ክዊን በምሽት ላይ በኩሽና ውስጥ ሲነጋገሩ ነበር። አሌክስም ሁል ጊዜ ከእርሱ ጋር ስለሚኖረው ልጅ ትጠይቀዋለች። እሱም የዚህ ልጅ ስም ያሬድ እንደሚባልና ክዊን ጋራ ከ3 ዓመቱ ጀምሮ እንደተቀመጠ ይነግራታል። ክዊንና ክሪዲ ከአንድ መጠለያ ቦታ ለቀው እየወጡ ነበረ። የጃሬድም እናት ስለሞተችበት ክዊን ልጁ ብቻውን እንዲሆን አልፈቀደለትም። አሌክስም ክዊንን አንተ በጣም ደግ ሰው ነህ ትለዋለች። በአንተ ቦታ ሌላ ሰው ቢሆን ኖሮ ልጁን እዛው ጥሎት ነበር የሚሄደው ትለዋለች። ክዊንም ይህንን እድል ተጠቅሞ አሌክስን ይጠይቃታል። የአሜሪካው መላ ጦር እዚህ ምን ሊሰራ እንደመጣና ወደ እንግሊዝም ከተሻገረ በኋላ ምን ለማድረግ እንዳቀዱ ይጠይቃታል። በእሱ ወጥመድ ውስጥም እንደገባች አወቀች። አሌክስም ይህንንም ጥያቄ ለኮማንደር ቮንዛን ብቻ መቅረብ እንዳለበት ትነግረዋለች። በተመሳሳይ ቅጽበትም ድራጎኑ ወደ እነሱ ይመጣል። አላርሙንም ያበራሉ። ክዊንም በአሜሪካውያን ወታደሮች አሰላለፍ ይደነቃል። አላርሙም እንደተሰማ ሄሊኮፕተሩም ይነሳል። የጦር መኪናዎችንና 3 ሞተረኞችም ወደ ታርጌታቸውም ይሄዳሉ። የሶስት ማዕዘን አቅጣጫንም በመፍጠር ወደፊት ይነዳሉ። ዛሬ አርክ ኤንጅል የሚሆነው ያቀደው አልቬሪስ ነበረ። እርሱም ያለ ፓራሹት ወደ ምድር በመውረድ ድራጎኑን ያዘናገዋል ማለት ነው። ድራጎኑ በድንገት ከሄሊኮፕተሩ ጀርባ ይመጣል። ቮንዛንም ጭንቀት ውስጥ ነበረ፣ ምክንያቱም ኢላማውን ለማግኘት 3ኛው ሰው ወደ ታርጌቱ አልደረሰም ነበር። ክዊንም በቤተ መንግስት ውስጥ እያለ ድራጎኑን ለማየት ሲል አጉይ መነጽሩን ተጠቅሞ እና ሞተር ሳይክሉን ወደ ተራራው ሲወጣ ያያል። ቮንዛንና ቀሪ ቡድኖቹ በሬዲዮ መነጋገሪያ ሲያወሩ አጄ ይሰማል። እናም 3ኛው ባለሞተር ሳይክል እንደ ሞተ ያውቃሉ። ይህንንም ጉዳይ ክዊን እንዳወቀ በፈረሱ ተጠቅሞ ወደ 3ኛው ታርጌት እየጋለበ ይሄዳል። ያለ 3ኛውም ሰው ድራጎኑን ማግኘት የማይቻልና ድራጎኑ ያለበትን ቦታ አይታወቅም ነበር። በዚህም ምክንያት በሄሊኮፕተሩ ውስጥ የተቀመጡ ሰዎችንም ሁሉ ህይወት አደጋ ላይ ነበረ። ክዊንም ወደ ላይ ወጥቶ የወደቀውንም ሞተር ሳይክል አገኘና የ3ኛውንም ምልክት ያበረዋል። 3ኛ ማዕዘኑንም እንዳጠናቀቀ ድራጎኑ ያለበትንም ቦታ ያውቁታል። አሌክስም ይህንን
ታውቃለች። ድራጎኑ ከነሱ ጀርባ እንዳለና ከዚያም ሄሊኮፕተሩ በድንገት በድራጎኑ ጥቃት ይደርስበታል። አልቫሬዝም ያለማስጠንቀቃ ከሄሊኮፕተሩ ውስጥንም ሁለቱም ይዘላሉ። አሌክስም በሬዲዮ እየተቆጣጠረቻቸው ነበረ። ድራጎኑም አልቫሬስን መከተል ጀመረ። ሲታዩም የሰው ሚሳኤል ይመስሉ ነበረ። ድራጎኑም እንደተከተላቸው ሲያውቁ መረብን ይተኩሱበታል። ነገር ግን ድራጎኑ ከመረቡ በፍጥነት ራሱን ነፃ ያወጣል። እነሱም በደመናው ምክንያት ምንም አይነት ነገርን ማየት አልቻሉም ነበረ። አልቫሬዝም ያያል። ድራጎኑም ወደ እሱ በጣም ይቀርበዋል። ድራጎኑም አልቫሬዝንም በአፉ በሚወጣ እሳት ወደ አመድነት ይቀይረዋል። በራዳሩ ላይም ሲመለከቱ አልቫሬስም ወደ ምድር ላይ ወድቆ ይሞታል። በተራራው ላይም ኩዊን በሞተር ሳይክሉ ላይ ካለው ሬዲዮ ቮንዛንን ያገኘዋል። እናም አሁን ተራው የፕላን ቢ እንደሆነ ቮንዛን ይነግረዋል። እናም በዚህ ፕላን ኩዊን ድራጎኑን ወደ እርሱ ጋር መጥራት ይኖርበታል። በሙሉ ፍጥነትም በመጋለብ ስራውን ይጀምራል። አሁን ኩዊንን በህይወት የማቆየት ስራ የቮንዛን ነው። ኩዊንም በፈረሱ ላይ ሆኖ ወደ ቁልቁለቱ ሲደርስ ቮንዛንም መሳሪያውን ወደ ኩዊን አቅጣጫ ይዘውና ወደ እርሱም አቅጣጫ ይተኩሰዋል። ሚሳኤሉም አቅጣጫውን ቀይሮ ድራጎኑንም ይመታዋል። ድራጎኑም ከመውደቁ በፊት ከአፉ መርዛማ የሆነውንም እሳቱንም ይተፋል። ቮንዛንም ወደ ወደቀው ድራጎንም ሄደና ጥርሱንም ይነቅለዋል። በምሽት ላይም በቤተ መንግስት ውስጥ ሁሉም ሰው አስደሳች የሆነ ጊዜን እያሳለፉ ነበር። ነገር ግን ቮንዛን መጥቶ ለመደሰት ጊዜው እንዳልሆነ እና አንድ ድራጎንን ለመግደል 3 ሰዎችን እንዳጡ ይነግራቸዋል። ኩዊንም ቮንዛን በተናገረው ንግግር ሙሉ ለሙሉ ይስማማል። ነገር ግን እሱ ቮንዛንን ይሄ የምኖርበት ቤቴ ነው፣ በዚህም ቦታ ላይ ብዙ ጓደኞችን ቀብሬያለሁ። እናም አንተ እዚህ ምን ለማድረግ እንደመጣ ማወቅ ለእኛ ግዴታችን ነው። በመጨረሻም ቮንዛን እውነቱን ይነግረዋል። እስካሁን ድረስ 200 የሚሆኑ ድራጎኖችን እንደገደሉ ይነግረዋል። ነገር ግን ሁሉም የገደሏቸው ድራጎኖች ሴቶች እንደሆኑ ያረጋግጣሉ። ከእነሱም አንድ ብቻ ወንድ ድራጎን እንዳለ ያውቃሉ። ለሁሉም ሴቶች ድራጎኖች ልጅ የሚሰጣቸው ወንዱ ድራጎን ስለሆነ እሱን ካገኙትና ከገደሉት ሁሉም ነገር እንደሚያበቃ ይነግሩታል። ሳይንሳዊ ምርምር ካረጉ በኋላም ይህን ወንድ ድራጎን የሚገኝበት ለንደን ውስጥ እንደሆነ ያውቃሉ። ስለ ለንደን ሲሰማ ኩዊን በዚህ ተልእኮ ለመቀላቀል ፈቃደኛ አልሆነም። ምክንያቱም ወደ ለንደን በሚሄድበት ጊዜ ብዙ ድራጎኖች እንደሚከተሏቸውና እናም ቤተ መንግስት ውስጥ ያሉትን ሰዎች አደጋ ላይ ላለመጣል አስቦ ነበረ። በዚህም ምክንያት በሁለቱ ንግግር መካከል አለመስማማት ይፈጠራል። እናም ቮንዛን ከዛ ጥሎ ይወጣል። አሌክስም ኩዊንን ወደ ለንደን መሄድ ያልፈለገው ሌላ ምክንያት ካለው ትጠይቀዋለች። ኩዊንም ምክንያቱን ይነግራታል። ድሮ ሕፃን እያለ እናቱን የገደለበት ያ ወንድ ድራጎን እንደሆነ እናም ከሁሉም ድራጎኖች እሱ የበለጠ ትልቅ ነበረ። ይህ በእንዲህ እንዳለ አጄ እዛ መጥቶ አዲስ ዜናን ይነግረዋል። ሰዎችንም በቮንዛን እንደተሰበሰቡ እና 4 ሰዎችም ከእርሱ ጋር ለመሄድ እንደተዘጋጁ ይነግረዋል። ኩዊንም በንዴት እየሮጠ ወጥቶ ቮንዛንም በቦክስ ይለዋል። በሁለቱ መካከልም ከባድ ድብድብ ይፈጠራል። ቮንዛንም በንዴት ኩዊንን ክፉኛ ይደበድበዋል። የቀሩት የአሜሪካ ወታደሮችም ያገላግሏቸዋል። አሌክስም ለኩዊን ታዝንለታለች። ቁስሉንም እንዲቀባ አንድ መድኃኒትን ትሰጠዋለች። ቮንዛን አሁን ብዙ ሰዎችን እየወሰደ ነው። እነሱ መዘጋጀት ጀመሩ እና ከዚያ ያሬድም ከነሱ ጋር ለመሄድ ተዘጋጅቶ ነበረ። ኩዊንም አይቶት እሱን ለማስቆም ይሞክራል። ያሬድ ግን ለመቅረት አልተስማማም ነበር። እሱም አርክ ኤንጅል መሆን እንደሚፈልግ ይነግረዋል። ቮንዛንም ከሰራዊቶቹ ጋርና ከቤተ መንግስቱ ከወሰዳቸው ሰዎች ጋር በመሆን ወንዱን ድራጎን ለመፋለም ጉዟቸውን ይጀምራሉ። ኩዊንም የቀሩትን ሰብሎች ለመሰብሰብ ወደ ማሳው ይሄዳል። ትንሽ እንደቆየም ያሬድ እዛው ደረሰ። ከአሜሪካውያኑ ሰራዊቶች ጋርም ለመሄድ ወስኖ ነበር። ነገር ግን ያን ሀሳቡን ይተዋል። በአካባቢውም በሞተው ድራጎን ምክንያት መጥፎ ጠረንም ተሰራይቶ ነበር። ኩዊንም ይህንን ድራጎን አርቀው መጣል እንዳለባቸው ይነግረዋል። ኩዊንም በምሽት ወደ ሞተው ድራጎን ያቀናና እሱንም ይህንን ለማወቅ ብሎ ነበር። የሞተው ድራጎን ሴት ነው ወይስ ወንድ ነው የሚለውን ለማጣራት ነበር። እናም ኩዊን ሲያይ በእርግጥም ሴት ድራጎን መሆኗን ያውቃል። ቮንዛንም የተናገረው እውነት እንደሆነ ማመን ይጀምራል። የቮንዛን ጦር ለንደን ሲደርስ በ1000 ኪሎ ሜትር የሚሆን መሬቱ በፈራረሰ ድንጋዮችና በሰውነት ቅሪተ አካሎች የተሞሉ ነበሩ። ይህንን ባዩ ጊዜ ሁሉም ሰዎች በጣም መፍራት ይጀምራሉ። በምሽት ላይም አንድ እሳት ሲነድ ያሉ። ቮንዛንም ትዕዛዝ ይሰጣቸዋል። ሁሉም ሰው እንዲዘጋጅና እንዲያጠቁ ይነግራቸዋል። ሰዎችንም ሁሉ እየፈሩም ቢሆን ለማጥቃት ይዘጋጃሉ። ቢሆንም ሰዎቹ በጨረቃ ውስጥ ምንም ነገር በግልጽ አልታያቸውም ነበር። ከትንሽ ሰከንዶች በኋላ አንድ ትልቅ የሆነ ወንድ ድራጎን ወደ እነሱ ጋር ይመጣና መላ ቡድኑን ያጠፋቸዋል። አሌክስም በጣም መጨነቅ ትጀምራለች። ምክንያቱም ማንም ሰው በሬዲዮ ምላሽ ስላልሰጣት ነበር። አጄይም በድንገት እሷ የምታወራውን ሰምቶ የሆነ ነገር እንደተፈጠረ ያውቃል። አሌክስም
አደጋው በደረሰበት ቦታ ላይ ስትደርስ ቮንዛንና ጥቂት ሰዎች ብቻ ነበር የተረፉት። ቮንዛንም በጣም በመጥፎ ሁኔታ ላይ ነበረ። በእነሱ ላይም ጥቃት ያደረሰው ወንዱ ድራጎን እንደሆነና በአንድ ጥቃቱ ብቻ መላ ቡድኑን እንዳጠፋው እነሱም በሁለተኛ ዙር እንዳይመቱ አድርጎ ነበር ያጠፋቸው። በዚህም መሃል ኩዊን የተናገረው ትዝ ይለዋል። እናም በአሁን ሰዓት ቤተ መንግስቱ አደጋ ላይ እንዳለ ያውቃል። ኩዊንም በምሽት ውጪ ነበረ። ድራጎኑም በቤተ መንግስቱ ላይ ጥቃት ሲያደርግ በአካባቢው ትልቅ ውካታን ይፈጥራል። ሁሉም ሰው እዚህና እዛ እያሉ ይሯሯጣሉ። ኩዊንም እዛ እንደደረሰ መላ ቤተ መንግስቱ በእሳት እየነደደ ነበረ። ኩዊንም ድራጎኑ እስኪሄድ ድረስ ይደበቃል። ድራጎኑም ከሄደ በኋላ ኩዊን ከዚያም እንደ እብድ እየሮጠ ጓደኞቹን መጥራት ይጀምራል። ያሬድ እሳቱን ለማጥፋት እየሞከረ ነበር። በፍጥነትም ክሪዲን ያገኘዋል። ሁለቱም አንድ ላይ በመሆን ልጆቹን ወደ ቤዝመንቱ መውሰድ ይጀምራሉ። ኩዊን ቤዝመንቱ እንደደረሰ የቀሩ ሰዎችን ለማምጣት ሊሄድ ሲል ክሪዲ ያስቆመውና እሱ ይሄዳል። ከዚያም በድንገት ድራጎኑ ጥቃት ማድረስ ይጀምራል። ሁለቱም ጓደኞቹም ለመጨረሻ ጊዜ እንኳን ለመሰነባበት ጊዜን አላገኙም ነበር። ክሪዲም የራሱን ህይወት አጥቶ የቀሩትን ሰዎች ያድናል። ኩዊንም በጣም ተስፋ ቆርጦ ነበር። ወደ ላይም ወጥቶ ጓደኛውን እንደምንም ብሎ ማዳን ይፈልግ ነበረ። ነገር ግን እሱ ያውቅ ነበረ ምንም ማድረግ እንደማይችል። እናም ልጆቹን እሱ መንከባከብ እንዳለበት ያውቅ ነበረ። ከጥቂት ሰዓት በኋላ አሌክስ እና ቮንዛን ወደዚያ መጥተው ሁሉንም ሰዎች ከቤዝመንቱ ያወጣሉ። ቮንዛንም ይህንን ይናገራል። ኩዊን ልክ እንደነበረ እና በለንደን ከተማና በዚህ እንደሞቱ ይነግረዋል። ቮንዛንን ይህን ሲሰማ ደስ ይለዋል። ኩዊንም ከዚህ አውሬ ጋር ለመፋለም ተስማምቶ ሲያይ ለምን ያህል ጊዜ እንደዚህ እየፈራን እንኖራለን? ጃሬድም ለቮንዛንና ለአሌክስ ፕላኑን ይነግራቸዋል። እናም ሶስቱም ተነስተው በጠዋት በወንዙ ዳርቻ ላይ በሄሊኮፕተር መሄድ ይጀምራሉ። ለንደንም እንደደረሱ ከተማዋ ሙሉ ለሙሉ ፈራርሳ ነበረ። አሁን የድራጎኑ ቦታ ይደርሳሉ። አሌክስም ወደፊት የሚሄዱ ከሆነ በህይወታቸው እንደሚፈርዱ ትናገራለች። ነገር ግን ኩዊን ለንደን እንዳደገና የለንደን ከመሬት ስር ያሉትን ቦታዎች በደንብ እንደሚያውቃቸው ይነግራቸዋል። እነሱ ሶስቱም ወደፊት ለመጓዝ ቀላል አይሆንላቸውም። ከዚያም በድንገት ብዙ ድራጎኖች ሰማይ ላይ መብረር ይጀምራሉ። ነገር ግን እነሱ ምን እየተፈጠረ እንደሆነ አልገባቸውም ነበር። ምክንያቱም ድራጎኖቹ እነሱን አልተመለከቱም ነበር። ከዚያም አንድ ወንድ ድራጎን መጣና ሴቶቹን ድራጎኖች ይበላቸዋል። ወንድ ድራጎኑ በጣም ከመራቡ የተነሳ የራሱን ዝርያዎች እየበላ እንደሆነ ይረዳሉ። ይህንንም ሲያዩ ሁሉም ሴት ድራጎኖች መሸሽ ይጀምራሉ። ስለዚህም ለነሱ ወደፊት ለመሄድ ጥሩ እድልን ፈጠረላቸው። በከተማ ዋሻዎች ውስጥ እየሄዱ ወደ ባቡር ጣቢያው ይደርሳሉ። በዚያም የኩዊን እናት ካራን የሞተችበት ቦታ ነበረ። እቅዳቸውም ወንዱን ድራጎን በሚፈነዳ ቀስት እሱን መምታት ነበረ። ኩዊንም ወደ ኤሊቬተሩ ሲሄድ በልጅነቱ የተፈጠረውን መጥፎ ትዝታ ትዝ ይለዋል። እናቱም በተመሳሳይ ቦታ ነበር የሞተችው። ይህንንም በመረዳት ቮንዛን ማበረታቻ ሰጠው። ሐዘንህን ጥንካሬ ካድርገው፣ በዚህ ቁጣክም ድራጎኑን አቃጥለው አመድም ማድረግ አለብን ዛሬ ይለዋል። በፍጥነትና በእልህ በመሆንም ወደ ላይ ይወጣል። ቮንዛንም እነሱን በተለያየ አቅጣጫ እንዲሄዱ ይነግራቸዋል። እናም ድራጎኑም እንደመጣ ሁሉም ወደ ቦታቸው ይሄዳሉ። ከዚያም ኩዊን ይደነግጣል። የቦምቡ ቀስት እሱ ጋር እንዳሌለ ያውቃል። አሌክስም በጣም ፈርታ ነበር። ምክንያቱም እሷ ብዙ ጊዜዋን በሰማይ ላይ ነበር የምታሳልፈው። ጠላቶቿንም በአየር ላይ ነበር የምትዋጋቸው። አሁን በምድር ላይ ብቻዋን ስለሆነች በጣም ትፈራለች። ቮንዛንም በታውሮ ጫናት ላይ ቆሞ ትዕዛዝን ይሰጣታል። በእቅዳቸው መሰረትም እንዲጓዙና አሌክስም ወደፊት እንድትሄድ ያለማቋረጥ ይነግራታል። ነገር ግን አሌክስ ፈርታ እየሮጠች ስለነበረ የድራጎኑን ትኩረት ትስበዋለች። ድራጎኑም ከሷ ኋላ ይከተላታል። ቮንዛንም ድራጎኑን በቀስት ይመታዋል። ድራጎኑም አቅጣጫ ቀይሮ እርሱ ጋራም ይሄዳል። ቮንዛን ግን ምንም ሳይፈራ ወደ ድራጎኑ መጥረቢያ ይዞ ይዘላል። ድራጎኑም እሱን በህይወት ይውጠዋል። በቮንዛንም መሞት ምክንያት ኩዊንና አሌክስ በተለያየ አቅጣጫ የሚሄዱበትን ፕላናቸውን ትተው አንድ ላይ መሮጥ ይጀምራሉ። ድራጎኑ ትንሽ ጉዳት ደርሶበት ነበር። ይሁንና ጠላቶቹን ማፈላለጉን ይቀጥላል። ከዚያም ኩዊን የጠፋውን የጦሩን ቦምብ ያገኘዋል። ኩዊንም እንደምንም ብሎ መሳሪያውን ያዘጋጀዋል። አሌክስም በድራጎኑ ላይ እየተወከሰችበት እያዘናጋችው ነበር። ቀስቱንም እንዳስተካከለ ኩዊን በድራጎኑ ፊት ለፊት ይፋጠጣሉ። እናም አሁን የእናቱን ሞት መበቀያ ጊዜ እንደሆነ አስቦ ድራጎኑ አፉን እንደከፈተ ይተወክስበታል። ድራጎኑም ይፈነዳዳል። በዚህም መልኩ ኩዊን የእናቱን ሞት ይበቀላል። ሰዎችንም በሱ ምክንያት ይተርፋሉ።